አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ጥፍ ትርብ ይበልልኝ። እንግዲህ የሰሙ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። ዛሬ ትረካችን አብዱላህ ኢብኑ ዑመር ሰሐቱ ሱሐባ። አብዱላህ ኢብኑ ዑመር የኢብኑ ዑመር ያህል የነቢዩን ፈለግ ሱና የተከተለ ማንም የለም ትለናለች አይሻ ረዲየላሁ ዐንሁም እናታችን አይሻ። በመዲና እና በኡሁድ መካከል ባለው መንገድ ላይ የምትገኘው ሸይኸይን በነቢዩ ይመራ የነበረው 1000 ሙስሊም ጦር ለሶላት ቆመ። ፀሐይ ከአድማስ በታች መጥለቅ ጀምራለች። ነቢዩ ሰከብ ከተባለው ፈረሳቸው ላይ ወረዱ። የተሟላ የውጊያ ልብስ አድርገዋል። በብረት ቆባቸው ላይ ጥምጣም ታስረዋል። የደረት መከላከያ ልብስ ጦሩን አጥልቀዋል። ከስሩ ደግሞ የሰይፋቸው ማንገቻ የታሰረበትን የሆድ ዕቃ መከላከያ የብረት ልብ ጦሩን አለ። በጀርባቸው ላይ አንድ ጋሻ ተሸክመዋል። ሰይፋቸው ከጎናቸው በኩል ተንጠልጥለዋል። ፀሐይ እንደጠለቀች ቢላል አዛን አደረገና ሰገዱ። ከዚያም ነቢዩ ወታደሮቻቸውን ለሁለተኛ ጊዜ ተዘዋዝረው ተመለከቱ። ምንም እንኳን እድሜያቸው አነስተኛ ቢሆንም በውጊያው ላይ ለመካፈል የተመኙ 8 ልጆች በመካከላቸው መኖሩን የተገነዘቡት በዚህ ጊዜ ነበር። ከእነሱ መካከል የዘይድ ልጅ ኡሳማ እና የዑመር ልጅ አብዱላህ ይገኙበት ነበር። ሁለቱም የ13 ዓመት ልጆች ነበሩ። ሁሉም በአስቸኳይ ወደ ቤተሰቦቻቸው እንዲመለሱ ነብዩ አዘዟቸው። ከልጆቹ መካከል ሁለቱ ብቃት ያላቸው ተዋጊዎች መሆናቸውን ስላዩ ወደ ኡሁድ ውጊያ የሚያመራው ጦር ሰራዊትን ጋር አብረው እንዲሄዱ ሲፈቀድላቸው፣ ሌሎቹ ግን ወደ ቤተሰቦቻቸው ተላኩ። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ገና በልጅነት እድሜው ነቢዩ በነበሩባቸው ግዳጆች ሁሉ ላለመለየት የነበረውን ከፍተኛ ጉጉት ያሳየው በእንዲህ አይነት ሁኔታ ነበር። ኢስላም ምንም የተቀበለው ገና 10 ዓመት ሳይሞላው ነበር። ከአባቱና የኋላ የነቢዩ ባለቤት ከሆነችው ሀፍሳ ከተባለችው እህቱ ጋር ሂጅራ አድርጓል፣ ተሰዷል። ከኡሁድ በፊት ከበድርም ጦርነትም እንዲመለስ ተደርጎ ነበር። እሱና ኡሳማ በዚያ ጊዜ ሁለቱም የ15 ዓመት ልጆች ሆነዋል። በእነሱ እድሜ ክልል የሚገኙ ሌሎች ልጆች ከምሽግ ቁፋሮም ሆነ ለውጊያ በሌሎች ሰዎች ረድፍ እንዲንቀሳቀሱ አልተፈቀደላቸውም ነበር እስከ ምሽጉ ጦርነት ድረስ። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ሂጅራ ካደረገበት ጊዜ ጀምሮ እስከ ሞተበት እለት ድረስ 7 ዓመታትን ኢስላምን በማገልገል አቻ የለሽ ክብር ተጎናጽፏል። አቡ ሙሳ አልአሽዓሪ እንዳሉት ከሆነ አብዱላህ በሙስሊሞች ዘንድ ጥሩና የጥሩ ሰው ልጅ ተደርጎ ይታይ ነበር። በእውቀቱ፣ በትህትናው፣ በቸርነቱ፣ በመልካም ጸባዩ፣ በሐቀኝነቱ፣ በንቅዘት የጸዳ በመሆኑ እና በኢባዳዎች ላይ በነበረው ጽናቱ ይታወቃል። ከታላቁና እጅግ ከተከበሩት አባቱ ዑመር ብዙ ተምሯል። ሁለቱም ከሁሉም በላይ ታላቅ መምህር በነበሩት የአላህ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም የመማር እድል ተጠቃሚዎች ሆነዋል። ነቢዩ በተለያዩ ሁኔታዎች የተደረጉትን የነበረውን እያንዳንዱ ንግግር ወይም የሚፈጽሙት የነበረውን ድርጊት አብዱላህ በቅርብ ሆኖ ይከታተላል። የተከታተለውንም በትጋት ተግባራዊ ያደርግ ነበር። ነቢዩ በአንድ የተወሰነ ቦታ ላይ ሶላት ሲሰግዱ አይቶ ከሆነ አብዱላህ ከዚያችው ቦታ ላይ ይሰግድባት ነበር። ነቢዩ ቆመው ዱዓ ጸሎት ሲያደርጉ አይቶ ከሆነ እሱም ቆሞ ዱዓ ያደርጋል። በመንገድ ላይ ነቢዩ ከግመላቸው ላይ ወርደው 2 ረካዓ ሶላት ሲሰግዱ አይቶና ከዚያው መንገድ የሚሄድ እድል አጋጥሞት ከሆነ እዚያችው ቦታ ላይ ቆሞ 2 ረካዓ ይሰግዳል። አንድ ጊዜ መካ ውስጥ በአንድ ቦታ ላይ ነቢዩ በግመላቸው ላይ ወርደው 2 ረካዓ ከመስገዳቸው በፊት ግመሏ 2 ጊዜ ተሽከርክራ ዞራ አስቆም ይመለከታል።
በእርግጥ ግመሏ ያንን ያደረገችው በአጋጣሚ ሊሆን ይችላል። አብዱላህ ኢብኑ ዑመር ረዲየላሁ አንሁ በሌላ ጊዜ እዚያ ቦታ የመገኘት እድል ሲገጥመው ግን ግመሉ ተንበርክካለት ከመውረዱ በፊት ሁለት ጊዜ እንድትሽከረከር ነበር ያደረጋት። ከዚያም ነቢዩ ሲያደርጉ ባየው ሁኔታ ዝንፍ ሳይል 2 ረክዓ ሰገደ። አይሻ ረዲየላሁ አንሃ አብዱላህ ኢብኑ ዑመር የነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም ፈለግ ለመከተልና ለመተግበር አቻ እንደማይገኝለት መስክራለች። አብዱላህ ረዲየላሁ አንሁም የነቢዩ ተግባራት በቅርብ ሆኖ ሲከታተል የነበረ ይሁን እንጂ የእሳቸውን ንግግር ሲዘግብ ግን ከፍተኛ ጥንቃቄ ከማድረግ አልፎ የሚፈራም ነበር። አንዲት ሐዲስ ሲናገረው የነበረው ቃል በቃል እስከሚያስታውሳት ሙሉ ለሙሉ እርግጠኛ ከሆነ ብቻ ነበር። ከነቢዩ መሐመድ ሷሃቦች ባልደረቦች መካከል ከነቢዩ ሐዲስ ላይ ላለመጨመር ላለመቀነስ ከአብዱላህ ኢብኑ ዑመር የበለጠ ጠንቃቃ ሰው ማንም አልነበረም ሲል የእሱ ዘመን ሰዎች መካከል አንደኛው መስክሩለታል። ህጋዊ ፍርድ ፈትዋ ለመስጠትም የዚያን ያህል ሲበዛ ጠንቃቃና የማይዳፈር ሰው ነበር። አንድ ጊዜ 101 ሰው መጥቶ በአንድ የተወሰነ ጉዳይ ላይ አስተያየት እንዲሰጠው ይጠይቀዋል። ከዚህ ጊዜ አብዱላህ ኢብኑ ዑመር ስለጠየቀው ነገር ምንም እውቀት የለኝም ሲል መለሰለት። ሰውየውም በመጣበት ተመልሶ ሄደ። አብዱላህ በደስታ እጆቹን ያጨበጨበ ለራሱ የዑመር ልጅ ስለማያውቀው ነገር ተጠይቆ አላውቅም አለ በማለት ተናገረ። ምንም እንኳን ቃዲ ዳኛ ለመሆን የሚያስችል ብቃት ቢኖረውም እሱ ግን ለመሆን የሚሻ አልነበረም። የቃዲ ደረጃ በሙስሊሙ ህብረተሰብና መንግስት ውስጥ ካሉ እጅግ ጠቃሚና የተከበሩ ስልጣናትን አንዱ በመሆኑ የክብር አድናቆት የሚያስገኝ ቢሆንም ይህ ሹመት በኸሊፋው ዑስማን ረዲየላሁ አንሁ በተሰጠው ጊዜ ሳይቀበለው ቀርቷል። ለዚህ የነበረው ምክንያት የቃዲን ስልጣን አስፈላጊነት በመናቁ ሳይሆን ከኢስላም ጋር በሚያያዙ ጉዳዮች ላይ ፍርድ የሚሰጥበት ጊዜ ስህተቶችን እንዳይፈጽም ከነበረው ስጋት በመነጨ ነው። ዑስማን የዳኞችና የህግ ስራ የሚከናወኑ በርካታ ሌሎች የነቢዩ ሷሃቦች ላይ ተጽዕኖ ያሳድር ይሆናል በሚል አብዱላህ የሚሰጠውን የራሱ ውሳኔ ለሰዎች እንዳይናገር አግባብተውት ነበር። አብዱላህ ኢብኑ ዑመር የጨለማ ጊዜ ወንድም ለመባልም በቅቷል። ሌሊቱን ሶላት በመስገድ እያለቀሰ የአላህን ምህረት ይለምናል። ቁርአን ሲያነብ ያድራል። ለዚህ ያበቃው አጋጣሚ ነቢዩ ለእህቱ ሐፍሳ ቢንት ዑመር አብዱላህ ምን የተባረከ ሰው ነው፣ የሌሊት ሶላት ቢሰግድ ደግሞ ከዚህ የበለጠ ይባረካል ብለው ነግሯት ነበረ። ከዚያ ቀን ጀምሮ ወዲህ አብዱላህ ቤትም ውስጥ ሆነ በመንገድ ላይ የሌሊት ሶላት መስገድ አልተወም። በሌሊት ጸጥታ አምላክን ብዙ ማስታወስ፣ ሶላትን መስገድና ቁርአንን ማንበቡ ተያዘው እስከ ህይወቱ ፍጻሜ። በተለይ ደግሞ ቁርአን የማስጠንቀቂያ አንቀጾችን በሚሰማ ጊዜ ልክ እንደ አባቱ ሁሉ የእሱም አይኖች በእንባ ይሞሉ ነበረ። ኡበይድ ረዲየላሁ አንሁ አንድ ቀን የሚከተሉን አንቀጾች ለአብዱላህ ኢብኑ ዑመር ረዲየላሁ አንሁ ባነበበ ጊዜ የሆነውን ይናገራል። ከህዝቦችም ሁሉ መስካሪን ባመጣን ጊዜ አንተም ለነዚያ ላይ መስካሪ ያደርገን በምናመጣህ ጊዜ የካዲያኖች ሁኔታ እንዴት ይሆን? በዚያ ቀን እነዚያን የካዱትና መልእክተኛውን ያልታዘዙት በእነሱ ምድርን ብትደፉባቸው ይመኛሉ። ከአላህ ወሬን አይደበቅም። ሱረቱ ኒሳ ከአንቀጽ 41 እስከ 42። አብዱላህ እነዚህ አንቀጾች በሰማ ጊዜ ጺሙ በእንባ እስከሚረስ ድረስ አለቀሰ። አንድ ቀን ከአንዳንድ ቅርብ ጓደኞቹ ጋር ተቀምጦ ሳለ እንዲህ ሲል አነበበ። ሰላቢዎቹም ወየውላቸው፣ እነዚያ በሰዎች ባሰፈሩ ጊዜ የሚያስመስሉ ለእነርሱም ለሰዎች በሰፈሩ ወይም በመዘኑላቸው ጊዜ የሚያጓድሉ ለሆኑት እነዚያ እነርሱ ተንቀሳቃሾች መሆናቸውን አያውቁምን? በታላቁ ቀን ሰዎችን ለዓለማት ጌታ ፍርድ የሚቆሙበት ቀን ተንቀሳቃሾች መሆናቸውን አያውቁምን? ሱረቱል አልሙጠፊፍ ከአንቀጽ 1 እስከ 6።
ከዚህ ላይ ሰዎች ሁሉ ለዓለማት ጌታ ፍርድ በሚቆሙበት ቀን ተንቀሳቃሾች መሆናቸውን የሚለው አንቀጽ እያመላለሰ ህሊናውን እስኪስት ድረስ መደጋገምና ማልቀስ ቀጠለ። ከአላህ ተገዥነት፣ ገራገርነትና ቸርነት በአንድነት ተዋህዶ አብዱላህ በሱሐቦቹና በነሱ በኋላ በመጡትም ጭምር በከፍተኛ ሁኔታ የተከበረ ሰው አድርገውታል። ከመጠን ያለፈ ቸርነቱ ድህነትን ያለብሰኛል ብሎም አልፈራም። ህይወቱ ሙሉ ታታሪና ታማኝ ነጋዴ ነበር። ከዚያ በተጨማሪ በበይተል ማል ግምጃ ቤት በርከት ያለ ደሞዝ የነበረው ቢሆንም ይህን ብዙውን ጊዜ ለድሆችና ለችግረኞች ነበር የሚሰጠው። ስለ እሱ ቸርነት አዩብ ኢብኑ ወዒል አልራሲቢ እንዲህ ሲል ይናገራል። አንድ ቀን ኢብኑ ዑመር 4000 ድርሃምን አንድ ባለ ለስላሳ ጸጉራም ብርድ ልብስ ተቀብሎ ነበር። ይሁንና የሚቀጥለውን ቀን ለግመሉ ምግብ በዱቤ ሲገዛ አየሁት። ከዚያም ወደ አብዱላህ ቤተሰቦች በመሄድ አቡ አብዱራህማን አብዱላህ ኢብኑ ዑመር ትላንት 4000 ድርሃምን አንድ ብርድ ልብስ አላገኘምን ስል ጠየኳቸው። እነሱም አግኝተዋል። ትላንት ከመጨለሙ በፊት ከቤት ወጣ። ሲመለስም ምንም ይዞ አልመጣም። ገንዘቡን የት እንዳደረሰው ጠየቅነው። ለአንድ ድሃ እንደሰጠው ነገረን ሲሉ መለሱ ቤተሰቦቹ። ለአብዱላህ ሀብት አገልጋዩ እንጂ አለቃዋ አይደለም። የህይወት መሰረታዊ ፍላጎቶች ማሟያ መንገድ እንጂ የቅንጦት መሳሪያ አልነበረም። በዚህ ዝንባሌው በመብቃቃትና በቀላል አኗኗሩ ይታገዝ ነበር። አንድ ጊዜ ከዳኞቹ መካከል አንደኛው ከኹራሳን በጣም ምርጥና ውብ የሆነ ጨርቅ አመጣለት። ይህንን ልብስ ከኹራሳን አመጣሁልክ፣ በእርግጥ ለዓይኖችህ ልብስ እርካታ ይሰጣሉ። እነዚህ የለበስኳቸውን ሻካራ ልብሶች አውልቀህ ጣልና ይህንን ልብስ ጥሩ ልብስ እንድትለብስ እመክርሃለሁ አለው። እሺ እስኪ ያሳየኝ አለ አብዱላህ። ለመሆኑ ሐር ነው ሲል ጠየቀ። ጓደኛውም የለም ጥጥ ነው ሲል መለሰለት። ለጥቂት ጊዜ ያህል አብዱላህ ተደሰተ። ከዚያ በኋላ ግን ልብሱን በቀኝ እጁ ገፋ አድርጎለት የለም ለራሴው ስል ነው የፈራሁት፣ ቀብራራው እና ጎረኛ ያደርገኛል ብዬ እሰጋለሁ። አላህ ደግሞ ቀብራራና ጎረኛን አይወድም አለው። መይሙን ኢብኑ መህራን የሚከተሉ ይናገራሉ። ከኢብኑ ዑመር ቤት ገባው። አልጋውን፣ ብርድልሱን፣ ምንጣፉና በውስጡ ያለው ነገር ሁሉ በገንዘብ ገመትኩት። 100 ዲርሃም የማያወጣ ሆኖ ነው ያገኘሁት ይላሉ። ያ የሆነበት ምክንያት ግን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ድሃ ስለነበረ አይደለም። በእርግጥም ሀብታም ነበረ። ቋንቋውና ሆኖም አልነበረም። በእርግጥ ቸርና ለጋሽ ነበር። ገና ያገኘውንም ንብረት ሁሉ ለኢስላምና ለሙስሊሞች ደህንነት ሲል ወጭ ስለሚያደርግ ነው። የዛሬ የህይወት ታሪካችን የሱሐቦች ታሪክ፣ የአብዱላህ ኢብኑ ዑመር ታሪክ በዚህ እናበቃለን። መልካም ቆይታ። ወሰላሙ አለይኩም ወራህመቱላህ